በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በሚገኘው የኮንታ ዞን በበልግ እርሻ ወቅት በዋናነት የሚመረተው በቆሎ መሆኑን የነገሩን የዞኑ ግብርና መምሪያ ምክትል ኃላፊና የእርሻና ህብረት ስራ ዘርፍ ኃላፊው አቶ ወንድሙ ገብሬ ናቸው። ታዲያ ዞኑ በዘንድሮ የበልግ እርሻ ለማልማት ካቀደው 30,000 ሄክታር በላይ መሬት 21,000 ሄክታሩ በበቆሎ አዝርት መሸፈኑን አቶ ወንድሙ ነግረውናል። በበልግ ደግሞ በከፍተኛ ሁኔታ ይለማሉ ብለን ከደጋ እስከ ቆላ የለየነው አንደኛው በቆሎ ነው 21,000 ሄክታር ከ30,000 21,000 በቆሎ ነው። ሽፋኑ ከፍተኛ ከ70 እና ከዛ በላይ ፐርሰንቱ በቆሎ ነው። ቀጥሎ ሩዝን፣ ሰሊጥን፣ ማሾን አቅደናል። በሎቆም የበልግ አካል ነው። እንግዲህ የመጀመሪያ ደረጃን የሚይዘው ከማሳ ሽፋንም ካፈጻጸምም ከፖቴንሻልም ከመልማት አቅምም አንፃር በቆሎ ነው። በልግ ላይ እንደ ዞናችን ከዞን እስከ ቀበሌ ያሉ የግብርና ባለሙያዎች ከዚህ ቀደሙ በተሻለ መልኩ ለአርሶ አደሮች ድጋፍና ክትትል እንዳደረጉ ያነሱት ምክትል ኃላፊው ዘመናዊ የግብርና ቴክኖሎጂዎችን በአርሶ አደሩ ውስጥ በማስረጽ ምርትና ምርታማነትን ለማሳደግ በትኩረት እየሰሩ ስለመሆናቸው ገልጸዋል። በኩታ ገጠም አርሶ አደሮችን በማቀናጀት ለእርሻ ምቹ በመሆን መልኩ ምርትና ምርታማነት ሊያሳድግ ምቹ ሁኔታ በመፍጠር መልኩ ወደ መሬት ያወረድንበት ሁኔታ ነው ያለው። ከዚህ ጋር ተያይዞም ሌሎች ቴክኖሎጂ ማሳደጊያዎችንም ሜካናይዜሽን ከኋላ ቀር እርሻ በመላቀቅ ጊዜን፣ ጉልበትን፣ ወጪን የሚቆጥብ ሜካናይዜሽን እርሻ አርሶ አደር ከፋላት ጋር ተቀናጅተው አርሶ አደር ከአርሶ አደር ጋር ተቀናጅተው ከበሬ በመላቀቅ ወደ 4,800 ሄክታር እናሳርሳለን ብለን አቅደን በአሁኑ ሰዓት ላይ ወደ 1,573 ሄክታር በሜካናይዜሽን የለማበት ሁኔታ ነው ያለው። በበልግ የእርሻ ወቅት የተሻለ አፈጻጸም ካስመዘገቡ የዞኑ ወረዳዎች መካከል የላንቻ ወረዳ ይጠቀሳል። በወረዳው የተለያዩ ሰብሎች እንደሚመረቱ የነገሩን የላንቻ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ኃላፊ አቶ ተመስገን አበበ አስፈላጊው የግብርና ግብዓት ለአርሶ አደሩ በጊዜ ተሰራጭቶ ወደ ስራ መገባቱን አንስተዋል። ከፍተኛ ምርት ነው ዘንድሮ የምንጠብቀው። እንደ ወረዳችን ዘንድሮ ምርጥ ዘርም ማዳበሪያም በጊዜው ለአርሶ አደሩ አሰራጭተናል። በዛው ልክ እንግዲህ የተሻለ ምርት እንጠብቃለን። እስከ ታች ያለው የባለሙያ ምክር ሀሳብም እጅግ በጣም ጥሩ ክትትልና ድጋፍ ለአርሶ አደሩ እያደረጉ ያሉበት ሁኔታ ነው ያለው። ምንም ችግር የለውም። ዘንድሮ በጣም የአዝመራ ወቅቱም በጣም የተሻለ ነው። ካነጋገርናቸው የዞኑ አርሶ አደሮች መካከል በላንቻ ወረዳ የኮንታ ገነት ቀበሌ ነዋሪ የሆኑት አርሶ አደር ታፈሰ ገባቦና የዓለም ወርቅ መስፍን በዘንድሮ የበልግ እርሻ ወቅት የግብርና ባለሙያዎች እገዛ ላቅ ያለ እንደሆነና ከፍተኛ ምርት ለመሰብሰብ መዘጋጀታቸውን ነግረውናል። በመስመር በትክክል ተክላችሁ ማዳበሪያ እንዲመስሎ ማለት በራሱ እጅ ሰፍሮ አይቶ ይሄን በቆሎ ብታይ በሌላ ቦታ አይደለም በ7 እስከ 7 ልጅ የሚወለድ በቆሎ ተመርምሮ የመጣበት በምርታማበት በአገር ክፍለ ሀገር ገዝቶ ያመጣበት ቦታ ላይ እኛን በትክክል ያመሩን ለውጥ እንዲገኝ ብለን አሁን ሊያገኝ ብዙ ተስፋ አለ። ከዞንም ከወረዳም በጣም ይከታተሉናል። የቀበሌ አመራሮቻችንም ጀግና ናቸው። ግብርና ባለሙያዎቻችንም ጀግና ናቸው። የወረዳ አካሎችም ጀግና ናቸው። አይደለም እዚሁ ቁጭ ብለው ነው እኛን እየተባበሩ ያለውን ስንዘራም ተከትለው በዚህ አድርጉ፣ በዚህ ስሩ፣ በዚህ አድርጉ እያሉ ዘርም በወቅቱ ያመጡልናል፣ ማዳበሪያም በወቅቱ ያመጡልናል። ያለውን ያው በእነሱ ትግልም እኛም ከነሱ ያው ትምህርቱን እየተማር ያው እየታገልን እንግዲህ ለውጥ እያመጣን ነው። የምታዩት አዝመራ እንግዲህ ያስደስታል። አሁንም እንግዲህ